የምንቆምበት ቀን አለ ምእመናን። እግዚአብሔር እኛን የሚጎበኝበት ቀን አለ። አንድ ቀን አለ። አጋንንት ሲጫወትብን ኑሮ አልሳካልን ብሎ ትዳር አልሳካልን ብሎ ሕይወት አልመሰረትልን ብሎ ማቀድ በምንኖርበት ውስጥ አንድ ቀን አለ እግዚአብሔር አንቺን የሚጎበኝበት ቀን። ሁሉም ጭልም ድፍት ካለብሽ ቀና ሊያረግሽ የሚመጣበት አንድ ቀን አለ። እግዚአብሔር እኛን የሚያይበት አንድ ቀን አለ። ደጅ መጥናታችንን የሚያይበት ቀን አለ። አንድ ቀን ብቻኛ ከመርከቧ አንውረድ፣ ደጅ መጥናታችንን አናቋርጥ። አቤቱ አቤቱ እንበለው እንጂ አለው እነሆኝ የሚልበት አንድ ቀን አለው እግዚአብሔር። ክብርና ምስጋና ለስሙ ይሁን። አንድ ቀን አለ። የሆነ ቀንማ አለ እኛ የምንጎበኝበት ቀን አለ እኮ ምእመናን። ጸኔ አጸናይክዎ ለእግዚአብሔር ሰማዕኔው ተመይጠኒ። እግዚአብሔርን ቆይቼ መላልሼ ደጅ ጠናሁት ሰማኝ አለ ዳዊት። አንቺንም የሚሰማበት አንተንም ደግመ ለጠየቀው ጥያቄ የሚሰማበት ቀን አንድ ቀን አለው። እሱ መሐሪ አምላካችን እግዚአብሔር ነው። ጥያቄያችንን የሚመልስበት አንድ ቀን አለ። ደጋግመን የጠየቅነውን ጥያቄ የሚመልስበት፣ ችግሮቻችንን የሚፈታበት አንድ ቀን አለ። እኛን ከጭንቀት የሚያወጣበት፣ ከአጋንንት እስራት ነፃ የሚያወጣበት ቀን አለው እግዚአብሔር። ቀና የምንልበት፣ በቁስሎቻችን ጠረን አፍንጫውን አይዝም ብያቸዋለሁ። ያን ብቻ አይደለም የሚያደርገው፣ ህመማችንን ከነሰንኮፉ የሚነቅልበት አንድ ቀን አለው። መድኃኔዓለም ለዚህ ቀን ያብቃን ሁላችንንም። የድሃ ቤታችንን በር የሚያንኳኳበት አንድ ቀን አለ። አንሰ ቆምኩ ሀበሆት ወጎደጉድ ይላል። እነሆ እኔ በደጅ ቆማለሁ አንኳኳለሁ፣ ማንም ደጁን ሲከፍትልኝ ገባለሁ። የሆነ ቀን በራችን ይንኳኳል። የልባችን በር ለእግዚአብሔር ክፍት ይሁን። አንድ ቀን አለ እግዚአብሔር ወደኛ የሚመጣበት። ጋኔን ያደረበትን ሰው ሊጎበኛው እግዚአብሔር ወደ እርሱ የመጣበት ይሄ አንድ ቀን፣ ይሄ ቀን ነው። መከራ የበዛበት ሕይወታችን የሚቀየርበት ቀን አለ። ባልተፈጠርኩ ብለን ከተማረርንበት ምሬት የምንወጣበት አንድ ቀን አለ። ማዲያት የጠበሰው የተሽጎረጎረው ፊታችን የሚፈካበት ቀን አለ። እርሱ የጨፈገገ ፊት የሚያፈካ ነው። ድንጋጤን የሚያስወግድ ነው። ፍርሃትን የሚነቅል ነው። ጥላቻን አስወግዶ ፍቅርን የሚሞላ አባት ነው። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር የተሽጎረጎረ ፊታችንን የሚዳስስበት ቀን አለ። በእንባ የረጠበ ፊታችን የሚታበስበት ቀን አለ። አንድ ቀን አለ መሩኝ። የወደቀውን የማይረሳ፣ የታመመውን የሚፈውስ፣ ችግረኛውን የማይንቅ፣ ያጣ የነቃጣውን የማይተው፣ ሰማይ ዙፋኑ የሆነ እግዚአብሔር ቤታችን የሚገባበት ቀን አለ። በኪሩቤል ትከሻ ተቀምጦ ዓለምን የሚገዛ እግዚአብሔር አብርሃም ቤት ገብቶ መደብ ላይ ይቀመጣል ብሎ ማን ያስባል?